ሰላም ሰላም በመላው ዓለም የምትገኙ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ አልጠራጠርም። ውድ ቤተሰቦቼ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እዚህ ጋር እንደምታዩት በእነዚህ ግብአቶች እንግዲህ ቀለል ያለ ጥርምጥን ያለ ምሳ እንሰራለን ማለት ነው። ከዛ በፊት ግን ቻናሉን ፎሎ በማድረግ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ውድ ቤተሰቦቼ አበረታቱኝ። ያው እየቆየው ቢሆንም አንዳንድ ቪዲዮ ጣል እያረኩኝ ነው ማለት ነው። ወደ ቪዲዮ እንገባለን። እዚህ ጋር አሁን የምታዩት ግብአቶች በተለይ ደግሞ ለወፍራሞች ማለት ነው፣ ውፍረት አስቸገረን ምን አይነት ምግብ እንመገብ ለምትሉ፣ እንዲሁም ደግሞ ቀጭኖች ቅጥነታችሁን ይዛችሁ ለመቀጠል ወፍር ለማትፈልጉ ነው ማለት ነው። እንደዚህ ሄልዚ የሆነ ቀለል ያለ ምግብ፣ እንዲሁም ደግሞ ለስኳር በሽተኞች ብዙ ጊዜ ስኳር በሽተኞች ምግብ ስትመገቡ የሆነ በቃ ክብደታችሁን ሲጨምር የምትቸገሩ አላችሁና ለእናንተም ጥቅም አለው እና እዚህ ጋር በአጠቃላይ ግን ለወፍራሞች ውፍረታችሁን ለመቀነስ እና እንዲሁም ደግሞ ቀጭኖች ቅጥነታችሁን ይዛችሁ ለመቀጠል ማለት ነው የሚጠቅማችሁ። እዚህ ጋር አሁን አትክልቶች አሉ። በቃ ከሩዝ ከእንጀራ ከምናምን ውጭ የሆኑ አትክልት አንድ ፍሬሽ ናቸው፣ ለጤናችንም ጥሩ ነው። እንዲሁም ደግሞ ስንመገባቸው በጣም ልዩ የሆነ ጥቅም ነው ያላቸው ማለት ነው። እዚህ ጋር እኔ እንዳደረኩት የተለያዩ አይነት አትክልቶች ናቸው ያሉን እዚህ ጋር። እናንተም ልክ እንደዚህ አድርጋችሁ በዶሮ ማለት ነው። እዚህ ጋር ለምሳሌ ዶሮ በሩዝ ከሆነ የምሰራው ያ ሩዙን አስወግዳችሁ አትክልት በዶሮ ማለት ነው። እዚህ ጋር እስከ መጨረሻው አሳያችኋለሁ ማለት ነው። ከዛ ደግሞ እዚህ ጋር ሰላጣ አለ። ሰላጣ ደግሞ ትሰራላችሁ በጎን አድርጋችሁ። በጣም ተበልቶ አይጠገም። እውነት ለመናገር ሞክሩት እና ውድ ቤተሰቦች እዚህ ጋር አሁን የተጠቀምኩት እዚህ ጋር ብሮኮሊ ይባላል። በአማርኛ ምንድነው? አበባ ጎመን ነው የሚባለው። ብሮኮሊ፣ ፋሶሊያ፣ እዚህ ጋር ደግሞ የፈረንጅ ቃሪያ አለ፣ ካሮት አለኝ፣ እዚህ ጋር በተንጃ ያለኝ። ድንችን መጠቀም ትችላላችሁ። ብቻ ግን እናንተ ያለውን አትክልት እንደዚህ ሚክስ አድርጋችሁ ከዛ እዚህ ጋር ዶሮ አለኝ። ዶሮ አጥንት የሌለው ዶሮ፣ የፈለጋችሁ አጥንት ያለውም ይሁን ችግር የለውም ዶሮ ማለት ነው። እዚህ ጋር ደግሞ ለዶሮ የተጠቀምኩት ቅመም አንድ ማንኪያ እርጎ አለኝ፣ ቁንዶ በርበሬ፣ ጨው፣ ሰቨን ስፓይሲ እና ትንሽዬ ሳልሳ አድርጌያለሁ ማለት ነው። እንደዚህ ከዛ ዘይት እና ነጭ ሽንኩርት አድርጌ እንደዚህ ሚክስ ካረጉት በኋላ የሎሚ ጭማቂም አድርጌበታለሁ። ከዛ ይኸው እንደምታዩት አሪፍ የሆነ እንትን ሆኗል ማለት ነው። ከዛ ይሄንን እዚህ ጋር ጨምረዋለሁ እና ውድ ቤተሰቦቼ ይኸው እንደዛ አድርጌ አቀላቅየዋለሁ። ከዛ በዚህ ሸፍነዋለሁ ማለት ነው። እንደዚህ ይሄው ቤተሰቦቼ እንደዛ አድርጌ በአልሙኒየም ከታች በወረ አዘንዳ ይባላል፣ ከላይ ደግሞ እንደዚህ በአልሙኒየም ይኸው ትንፋሽ እንደማይወጣ አድርጌ ዘግቼዋለሁ። ከዛ ፍሩን ውስጥ ከተዋለሁ። ይሄው ቤተሰቦቼ እንግዲህ እዚህ ጋር ፍሩን ውስጥ ከትቼዋለሁ ማለት ነው። እና ውድ ቤተሰቦቼ ፍሩን ውስጥ የከተትነውን ምግብ እስኪበስልን ድረስ አሁን ደግሞ ሰላጣ እንሰራለን። በነገራችን ላይ ጉንፋን ይዞኛል፣ ድምጼ ብዙም አይደለም ግን ኦኬ፣ እናንተም አልሆነው የለም። እና በእነዚህ ግብአቶች ደግሞ ሰላጣ እንሰራለን። አሁን እዚህ ጋር እንደምታዩት እዚህ ጋር ኺያር አለኝ ወይ ደግሞ ኩከምበር፣ እዚህ ጋር ቲማቲም አለኝ፣ እዚህ ጋር ደግሞ ሰላጣ አለኝ፣ እዚህ ጋር ፋሶሊያ ቀይ የተቀቀለ ፋሶሊያ አለኝ ማለት ነው። በእነዚህ ነው የምንሰራው ሰላጣ። በነገራችን ላይ በብዙ አይነት ነገር ነው የሚሰራው፣ አሳያችኋለሁ አንድ በአንድ እያልኩኝ። ዛሬ ግን እኔ የምሰራው እነዚህን ስለሆነ እስኪ በእነዚህ እንዴት እንስራ እና አብረን እንስራ እስኪ። ውድ ቤተሰቦቼ ያው እንደምታዩት ሰላጣይን በዚህ መልኩ ደቀቅ አድርጌ ከትፌዋለሁ። አያችሁት? አያምርም? አሁን እዚህ ጋር እነዚህን አንድ ላይ ሚክስ እናደርጋለን። እዚህ ጋር እንደምታዩት ንጹህ እቃ አለኝ፣ እዚህ ጋር አቀላቅላቸዋለሁ ማለት ነው። ውድ ቤተሰቦቼ ወይ በዚህ መልኩ እንደዚህ አቀላቅየዋለሁ። አሁን ደግሞ ምን አደርጋለሁ? ፋሶሊያ ሐምራ ይባላል በአረብኛ፣ በአማርኛ ደግሞ ቀይ ፋሶሊያ ማለት ነው። የተቀቀለ ቀይ ፋሶሊያ። እነዚህም ይሄን እንደዚህ ሚክስ እናደርገዋለን። ከዛ ላይ ምን ጨምራለን? እኔ በኋላ ላቀርብ ስል ነው ቅመሙን የምቀመምበት፣ ግን ለእናንተ
አሁን ነግራቸዋለሁ ማለት ነው። አሁን ስለማላቀርበው እንደዛ አድርጌ ፍሪጅ ውስጥ የማስቀምጠው ምክንያቱም ለበኋላ ስለሆነ ማለት ነው። አሁን እዚህ ጋር የሎሚ ጭማቂ፣ ቁንዶ በርበሬ፣ ዘይቱን፣ ጨው አረግበታለሁ። በነገራችን ላይ ማለት ነው እኔ ያዘጋጀሁት እንደዚህ ለሚፈልግ ሰው ነው። ግን ሽንኩርት፣ ነጭ ሽንኩርት፣ ቃሪያ መጠቀም ትችላላችሁ። እዚህ ላይ አሪፍ ነው የምትጠቀሙበት። ግን ያው አንዳንድ ሰው አለ ሽንኩርት የማይፈልግ ቃሪያ የማይፈልግ ሰው አለ። እንደ ፍላጎቱ ነው እና እናንተ ደግሞ በፈለጋችሁት አሰራር መስራት ትችላላችሁ። ብትጨምሩበት ደግሞ አሪፍ ነው እላችኋለሁ ውድ ቤተሰቦቼ። ሰላጣዬ እንግዲህ በዚህ መልኩ አዘጋጅቻለሁ። እንደዚህ አስቀምጠዋለሁ። በኋላ ግን እቀመመዋለሁ። ቅመማ ቅመሞችን አድርጌ አቀላቅዬን የማቀርበው ማለት ነው። ለጊዜው ግን እንደዚህ ፍሪጅ ውስጥ አስቀምጠዋለሁ።